እሺ ከየት እንጀምራለን? እዚህ ጋር እሺ፣ እዚህ ጋር ምን ይላል? ተመልከቱ። ኦሪት ዘዳግም ምዕራፍ 23 ይቅርታ፣ ምዕራፍ 18 ላይ ይታይሻል። ከኔ ጋር ነሽ? ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋል። እየተከታተልኩ ነው። እሺ፣ ለሙሴ ምን አለው? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። አሁን እዚህ ጋር እንደ አንተ ያለ ነብይ ያስነሳላቸዋለሁኝ አለ። ማን ነው እዚህ ጋር እንደ አንተ ያለ ነብይ ያስነሳላቸዋለሁ የተባለው ከተባለ እንግዲህ ቃል በቃል አምላክ አላህ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለምን እንደ ሙሴ ያለ ነብይ ነው ብሎ ይገልጻቸዋል። አንድ ጊዜ እዚህ ጋር በቁርአን ላይ አላህ እንደ ሙሴ ያለ ነብይ ተብሎ ያ ቃል በቃል አላህ በቁርአን ላይ ይጠቅሳቸዋል። በሱረቱል ሙዘሚል ላይ ላሰው እዛ የሚያመሳስላቸው ነገር ደግሞ እዚያው መጽሐፍ ቅዱስ ራሱ ባስቀመጠው ላይ እንሄዳለን። ምን ይላል እዚህ ጋር ይታይሻል? እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። እሺ እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። ማናቸው ወደኛ የተላኩት? ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር እንጻጽራቸው? ወደ ፈርዖን መልእክተኛን እንደላክን አለ። ወደ ፈርዖን የተላከው መልእክተኛ ማን ነው? ሙሴ። ልክ እንደ ሙሴ ያለ ነብይ ብሎ አላህ ቁርአን ላይ ቃል በቃል ጠቅሷቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙሴ ዝም ብሎት ነበር፣ እንደ አንተ ያለ ነብይን አስነሳላቸዋለሁ ብሎ ነበር። ኦኬ አይ እስራኤላዊ ነብይ ነው እንዳይባል እስራኤል ምድር ሙሴን የሚመስል አንድትም ቦታ ላይ አልተነሳም ብሎ እዛው መጽሐፍ ላይ ተመልከቱ እንደሚናገር ማለት ነው። እስራኤላዊ ነው እንዳይባል ምን አለ? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። ያው እስራኤል ዘንድ ሙሴን የመሰለ ነብይ አንዲትም አልተነሳም ብሎ ጽፈዋል። ታዲያ ከማን ነው? ከእስራኤል ውጭ እንደሆነ እየገለጸልን ነው። እስራኤል ላይ ምንም ሙሴን የሚመስል ነብይ አልተነሳም ማለት መስፈርት አስቀመጠ። እዚህ ጋር ገብቶሻል አይደል? እግዚአብሔርን ፊት ለፊት እንደ ሙሴ እንዳወቀው ይላል። ሙሴ ነው ቃል በቃል አምላክን ያናገረው አይደለም? ታዲያ ከሙሴ በኋላ አምላክ ቃል በቃል ያናገረው አካል ነው ከተባለ እንደ ሙሴ ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል አናግሯቸዋል። ሙሴን እንዳናገረ ሁሉ እርሳቸውን ያናግራቸዋል። ስለዚህ የሙሴ አይነት ሊባል ዘንድ አምላክ ፊት ለፊት ቃል በቃል የሚያናግረው አካል መሆን አለበት ከእርሱ በኋላ የሚመጣው። ነብዩ መሐመድን አናግሯቸዋል ወይ? ቃል በቃል ያለማንም መካከለኛ? አዎ አናግሯቸዋል ሰለላሁ ዐለይሂ ወሰለም። ዛሬ የምንሰግዳቸውን 5 አውቃት ሶላቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ከሄዱ በኋላ አላህ ያለማንም መካከለኛ ቃል በቃል አናግሯቸው ነው የሰጣቸው። ሙሐመድ ሆይ እያለ እነሆ እነዚህን 5 አውቃት ሶላቶች በአንተና በትውልዶች ላይ ግዴታ አድርጌያለሁ እያለ ያዛቸዋል ማለት ነው። እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ خفف عن امتي ከትውልዶች ይቀንስልኝ እያሉት ያው እንደ ሙሴ ሲል ጊዜ ምን መስፈርት አስቀመጠ? ልክ ሙሴ አምላክ እንዳናገረው አምላክ የሚያናግረው ነብይ መሆን አለበት ማለት ነው። ይቻላል አይደል? ይህ ነው። ከዚያ በኋላ ሌላውን ምሳሌውን ሌላ ምልክቱን እዛው ላይ ሌላኛውን ምልክቱን ሲገልጽልን ምን ይላል? ሌላኛውን ምልክቱን የዚህን የሚነሳውን ነብይ ምልክቱን ምን ብሎ ይገልጻል? እንመልከተው። ያው እነዚህ ጋር ወረድ ብለን እዚያው እንዳንተ ያለ ነብይ ያስነሳላቸዋለሁ ካለ በኋላ ቃሌንም በአፉ አደርጋለሁ አለ። ያ ነብይ ቃል በአፉ ነው የሚደረግለት፣ አያነብም። በአፉ ነው የሚደረግ። ያ ማለት መልአኩ መጥቶ ያነብለታል። ያንን ይዞ በቃሉ በአፉ ያነባል። በአፉ ነው የሚደረግለት እንጂ የሚያነባ አይደለም። ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የህይወታቸው መጨረሻ ላይ ምን አሉ? አላሁመ ኢኒ ቀድ በለግቱ አላሁመ ፈሽሃድ፣ አምላክ ያላ ሆይ አድርስ ያልከኝን ያዘዝከኝን ቃል ሁሉ አድርሻለሁ እያሉ ይናገራሉ። ያዘዝኩትን ቃል ሁሉ ይነግራቸዋል ብሎ መሰከራል። አያችሁ። ከዚያ ቀጥሎ ምን አለ? እዚህ ጋር ነው አሁን ሌላኛው ትልቁ ምልክት። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ አለ። እንግዲህ ይህ ነብይ እዚህ ጋር የተገለጸው የሚሰጠው መለኮታዊ መጽሐፍ ከአምላኩ ዘንድ በአምላክ ስም ብሎ የሚጀምር መሆን አለበት ማለት ነው። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው መለኮታዊ ቃል ዓለም ላይ የማን መጽሐፍ ነው? ጀማ ቁርአን እኮ ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው መጽሐፍ ነው። ያው በአምላክ ስም ነው የሚጀምረው የሚሰጠው ቃል ራሱ። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው ቃል የማን ቃል ነው? የተሰጠው መጽሐፍ ቁርአን። እንዳለ ሙሉ ቁርአንን ብታያቸው በአምላክ ስም ነው የሚጀምሩት።
አይ መጽሐፍ ቅዱሶች ናቸው እንዳንል በአምላክ ስም አይጀምሩም በፍጹም። ዮሐንስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ማቴዎስ ወንጌል እንደዚህ ብለው ነው የሚጀምሩት። ከዚያም ሲጀምሩ ምን ይላል? የከበርክ ቴዎፍሎስ ሆይ ምናምን ይላል። ወርሻላ አይደል? እንደዛ ነው የሚሉት። ይሄን ማየት እንችላለን። እዚህ ጋር ለምሳሌ ከእርሱ በኋላ እነዚህን መጽሐፍቶች ስናያቸው ጊዜ ሉቃስ ወንጌል ምዕራፍ 1 ቁጥር 1 በአምላክ ስም ይጀምራል አይጀምርም? ሉቃስ ወንጌል ምዕራፍ 1 ቁጥር 1 የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይኔ ያየሁ የቃሉ አገልጋዮች የሆኑት እንዳስተላለፉልን እያለ ነው የሚጀምረው። ቁርአንንስ እስኪ ለነቢዩ መሐመድ የተሰጠውን በማን ስም ይጀምራል ብለን ካለን በአምላክ ስም ብሎ ነው የሚጀምረው። ገና የመጀመሪያው ምዕራፍ እንክፈተው። ያው የመጀመሪያው ምዕራፍ ገና ቁርአንን ስትገልጽ ጊዜ በአምላክ ስም እጅግ በጣም ሩህሩህ አዛኝ ነው ብሎ ይጀምራል። ያው ሱረቱል ፋቲሃ ይታይሻል። ከኔ ጋር ነሽ? ያው የተሰጣቸው ቃል በማን ብሎ ይጀምራል? በአላህ። ከአንተ ጋር ነኝ። አዎ እየተከታተልኩ ነው። ያው በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው እያለ ይጀምራል። የሚጀምረው በአምላክ ስም ነው የሚሰጠው ቃል ያ ነብይ ማለት ነው። ታዲያ ማን ነው በአምላክ ስም የሚጀምር ቃል የተሰጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሌላም በርካታ ምልክቶች አሉ። እነዚህ ይበቃሉ ግን ለዛሬ